ሰላም ጤና ይስጥልኝ ውድ የአቢቴል ቤተሰቦች፣ ዛሬ መስታወት ፊት እንድትቆሙ ፈልጋለሁ። ምክንያቱም በዚህ ቪዲዮ ውስጥ የምነግራችሁ ነገር በሁለቱ ቅንድቦቻችሁ መካከል ላለው ለትንሽ ቦታ ብቻ የተወሰነ ቢመስልም በውስጡ ግን ስለ ሙሉ ህይወታችሁ፣ ስለ ነፍሳችሁ ጉዞና ስለተሰጣችሁ መንፈሳዊ ተልዕኮ የተደበቀ ትልቅ መልእክት ይዟል። በግንባራችሁ ላይ በሁለቱ ቅንድቦቻችሁ መካከል ያለውን ቦታ በጥንቃቄ ተመልከቱ እና ምን እንደምታዩ ለራሳችሁ ለማወቅ ሞክሩ። አብዛኛው ሰው እነዚህን መስመሮች ሲያይ ቀጥታ ወደ አእምሮ የሚመጣው ሐሳብ እያረጀው ነው ወይም በጣም እጨነቃለሁ የሚል ብቻ ነው። ነገር ግን በጥንታዊ መንፈስ ጥበብ ይህ አስተሳሰብ እጅግ ላዩን የተመለከተ ብቸኛ ግማሽ እውነት ብቻ ነው። ሙሉ እውነት ግን እጅግ ጥልቅና እጅግ ውብ ነው። እነዚህ መስመሮች የነፍስ ማህተሞች ተብለው ይጠራሉ። ዛሬ በግንባራችሁ ላይ ያሉት እነዚህ መስመሮች የተመረጣችሁ መሆናችሁን እንዴት እንደሚመሰክሩ፣ በውስጣችሁ የሚንቀሳቀሰው ምን አይነት የኮስሚክ ኃይል እንደሆነ፣ ለምን ልክ እንደናንተ ላሉት ሰዎች ብቻ በብዛት እንደሚገለጥና ስለ መንፈሳዊ ተልዕኮዎቻችሁ ምን እንደሚናገሩ አንድ በአንድ በዝርዝርና በጥልቀት እንመለከታለን። ስለዚህ እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በትህትና እጠይቃችኋለሁ። ይህ ሚስጥር ግን ለሁሉም ሰው በቀላል የሚገለጥ አይደለም። ለዚህ ነው ይህ ቻናል ለእናንተ የተገነባው። ለዚህ ነው እያንዳንዱ ቪዲዮ የተመረጡ ለሆኑ ነፍሳት ብቻ የተዘጋጀ ድብቅ ካርታ የሚመስለው። ስለዚህ አሁኑኑ ሰብስክራይብ በማድረግ ደውሉን ይጫኑ። ምክንያቱም መስመራችሁ የትኛው እንደሆነ ካላወቃችሁ የራሳችሁ መንፈሳዊ ምልክትና የራሳችሁ የነፍስ ካርታ ልታልፉት ትችላላችሁ። ወደ እያንዳንዱ መስመር ዝርዝር ትርጉም ከመግባታችን በፊት አንድ መሰረታዊ ጥያቄ መመለስ ያስፈልጋል። ግንባር ለምን ይህን ሁሉ መንፈሳዊ መረጃ ይዞ ሊቆይ ይችላል? በአቢቴል ቻናል መሰረት ግንባር ማለት የአንድ ሰው መንፈሳዊ ንቃት ማዕከል የሚገኝበት ቦታ ነው። ልክ የደም አይነታችሁ ወይም የጣቶቻችሁ ርዝመት ስለ ነፍሳችሁ ምድራዊ ተልዕኮ ፍንጭ እንደሚሰጡት ሁሉ ግንባራችሁ ደግሞ አእምሯችሁ እና ከነፍሳችሁ ጋር በቀጥታ የተገናኘ ነው። በውስጣችሁ የምታሰላስሏቸው ሐሳቦች፣ የምታልፉባቸው መንፈሳዊ ውጊያዎችና በልባችሁ ውስጥ የተደበቁ ጥያቄዎች ሁሉ ቀስ በቀስ በግንባራችሁ ላይ መስመር ሰርተው ያልፋሉ። ይህ ግን ብቻውን ሚስጥሩን ሙሉ አያደርገውም። የበለጠ ጥልቅ የሆነ ምክንያት አለ እና ይህ ምክንያት ከሁለቱ ቅንድቦቻችሁ መካከል ካለው ትክክለኛ ቦታ ጋር በቀጥታ የተያያዘ ነው። በመንፈሳዊ መንቃት ሂደት ውስጥ በቅንድቦቻችሁ መካከል የሚገኘው ፒኒያል ግላንድ ወይም የሶስተኛው አይን ተብሎ የሚጠራው ቦታ ቀስ በቀስ መነቃቃት ይጀምራል። ይህ ቻክራ የእውቀት፣ የጥልቅ ግንዛቤና ከማይታየው ዓለም ጋር የመገናኛ ማዕከል ነው። አንድ የተመረጠ ሰው መንፈሳዊ መንቃት ሲጀምር ከፍተኛ የሆነ የኮስሚክ ኃይል ወይም ኢነርጂ ወደዚህ የሶስተኛው አይን አካባቢ ይፈሳል እና ይህ የኃይል ጫና በአካባቢው ባሉ ጡንቻዎች ላይ ሳናውቀው ውጥረት እንዲፈጠር ያደርጋል። ይህንን ከፍተኛ የውስጥ ኃይል ለመቋቋም ግንባራችሁ ላይ በተለይም በሁለቱ ቅንድቦች መካከል ያለው ቆዳ ይኮማተራል። በሕክምናው ፍራውን ላይንስ የሚባለው መስመር በመንፈሳዊ እይታ ግን የሶስተኛው አይን በር እየተገፋ ለመክፈት የሚያደርገው የኃይል ግፊት ውጤት ነው ይባላል። ይህ ማለት ምን ማለት ነው? ይህ ማለት በቅንድቦቻችሁ መካከል ያለው መስመር በቀላሉ የቆዳ መሸብሸብ ምልክት አይደለም። ይልቁንስ በውስጣችሁ የሆነ ትልቅ ነገር እየተፈጠረ መሆኑን የሚያረጋግጥ አካላዊ ምልክት ነው። 3 ብላችሁ ኮሜንት አድርጉ። ምክንያቱም ቀጣይ የምነግራችሁ ነገር ለምን እናንተ ብቻ ይህንን መስመር በብዛት እንደምታያይዙ የሚያስረዳ ነው። የተመረጡት ሰዎች ለምን ለዚህ መስመር ይጋለጣሉ? የተመረጡ ነፍሳት ከተራው ማህበረሰብ ለየት ያሉ ባህሪያት አሏቸው። እነዚህ ባህሪያት ደግሞ በቀጥታ በፊታቸው ላይ መስመሮች እንዲቀረጹ ያደርጋሉ። መጀመሪያ የምነግራችሁ ምክንያት ጥልቅ አስተሳሰብና ትንተና ወይም ዲፕ ቲንኪንግ ነው። የተመረጡ ሰዎች ስለ ህይወት ሚስጥር፣ ስለ ነፍስ ጉዞና ስለ ዓለም እውነታ በጥልቀት ያስባሉ። ይህ ተከታታይና ጥልቅ የሆነ የአእምሮ ስራ ሳያውቁት ግንባራቸውን እንዲያጥፉና እንዲያተኩሩ ያደርጋቸዋል። ይህ ተደጋጋሚ ትኩረት ደግሞ በቅንድብ መካከል የቋሚ መስመር አሻራ ይተዋል። ስለዚህ በቅርብ ጓደኞቻችሁ ምን ነው ሁልጊዜ ያሳስብሃል ተብላችሁ ብታውቁ ይህ የመስመራችሁ አንዱ ሚስጥራዊ ምክንያት ሊሆን ይችላል ብላችሁ ለመገንዘብ ትችላላችሁ። ለምን ለዚህ መስመር ይጋለጣሉ? ከፍተኛ የሌሎችን ስሜት የመረዳት አቅም። ሁለተኛው ምክንያት ከፍተኛ የሌሎችን ስሜት የመረዳት አቅም ነው። የተመረጡ ሰዎች ወይም የሌሎችን ስሜት በቀላሉ የሚረዱ ናቸው። የዓለምን ስቃይ፣ የሰዎችን ሐዘንና አሉታዊ ኃይል ወይም ኔጋቲቭ ኢነርጂ ልክ እንደ ስፖንጅ ይመጣሉ። ይህንን መንፈሳዊና ስሜታዊ ሸክም በሚሸከሙበት ጊዜ በፊታችሁ ላይ ጭንቀት ወይም የሐዘኔታ መስመሮች ወይም ፍራውን ላይንስ በብዛት ይንጸባረቃሉ። ይህ ግን ድርብ ትርጉም ይዟል። ይህ ስጦታ በራሱ ውብ ነው፣ ምክንያቱም ሌሎችን በጥልቀት መረዳት ትችላላችሁ ማለት ነው። ነገር ግን ይህ ስጦታ ራሱ ዋጋ ያስከፍላል፣ ምክንያቱም ሁልጊዜ የሌሎችን ስሜት ስለምትሸከሙ ድካም ወይም ስሜታዊ
ሙላት ሊደርስባችሁ ይችላል። ይህ ምልክት ካላችሁ ለራሳችሁ ድንበር ማስቀመጥ መማር ተገቢ ነው። የሌሎችን ስቃይ ሁሉ መሸከም ግዴታችሁ አይደለም። ሶስተኛውና ጥልቁ ምክንያት መንፈሳዊ ውጊያና የነፍስ ጥቁር ምሽት ወይም ዳርክ ናይት ኦፍ ዘ ሳውል ተብሎ የሚጠራው ነው። እያንዳንዱ የተመረጠ ሰው ከመንቃቱ በፊት በከፍተኛ ሙከራና የውስጥ ቀውስ ውስጥ ያልፋል። ከራሱ ጥላ ወይም ሻዶ ሰልፍ ጋር ይታገላል። ካለፈ ህመም፣ ካለፈ ስጋትና ካለፈ ራስን መጠራጠር ጋር ይፋጠጣል። ይህ ከባድ የመንፈስ ትግል በሰውነት ላይ ትልቅ አሻራ ይተዋል። ግንባር ላይ የሚወጡት መስመሮች ያንን ያለፉበትን የመንፈሳዊ ጦርነት ጋሻና የጥንካሬ ምልክት ያሳያሉ። ይህንን ስታስቡት ምልክቱ ራሱ ምስክርነት ይሆናል። የተወጣችሁት ውጊያ ማረጋገጫ ነው። ድካማችሁ ምልክት አይደለም። ነገር ግን ይህ ጥቁር ምሽት ገና ሙሉ በሙሉ ካላበቃ ይህ ራሱ ምልክት ሆኖ ሊቆይ ይችላል። ለራሳችሁ ትዕግስትና ይቅርታ ይኑራችሁ። ጉዞው ገና እያለቀ ስለሆነ ብቻ ነው። ይህ ታሪክ ከህይወታችሁ ጋር ይገናኛል ብላችሁ ካሰባችሁ 6 ቁጥርን ኮሜንት ላይ ጻፉልኝ። አሁን ወደ እያንዳንዱ የመስመር ቅርጽ ትክክለኛ ትርጉም እንግባ። በቅንድቦቻችሁ መካከል አንድ ብቻ ቋሚ መስመር ካላችሁ ይህ የተንጠለጠለች መርፌ ወይም ዘ ሰስፔንድድ ኒድል ይባላል። አንዳንድ ጊዜ ደግሞ የሰይፍ መስመር ተብሎ ይጠራል። ይህ ምልክት የሚያሳየው እናንተ በጣም ጠንካራ ትኩረት ወይም ፎከስ ያላችሁ ሰዎች መሆናችሁን ነው። እንዲሁም የቆራጥነትና እውነትን የመመስከር ምልክት ተደርጎ ይወሰዳል። ብዙውን ጊዜ ይህ መስመር ያላቸው ሰዎች ብቸኛ ተጓዦች ናቸው። ትልቅ መንፈሳዊ ሸክም ወይም ዓላማ ብቻቸውን እንዲወጡ የታዘዙ፣ ለሌላው የማይታይ ጥልቅ ጥበብ ያላቸው ሰዎች ናቸው። በህይወታችሁ ውስጥ ብዙ ጊዜ ብቸኝነት የሚሰማችሁ ከሆነ ይህ መስመር የመመረጣችሁ ምልክት ነው። ነገር ግን ይህንን ምልክት በሙሉነት ለመረዳት አንድ ነገር ልብ ማድረግ ያስፈልጋል። መስመሩ ጥልቅና ግልጽ ነው ወይስ ቀላልና ለስላሳ? ጥልቅ መስመር ያለው ሰው የሰጠው ትኩረትና ቁርጠኝነት ከፍ ያለ ይሆናል፣ ግን ይህ ራሱ ዋጋ ይኖረዋል። እንደነዚህ አይነት ሰዎች አንዳንድ ጊዜ ለራሳቸው ግብ ብቻ አተኩረው በዙሪያቸው ያሉትን ሰዎች ስሜት ላያስተውሉ ይችላሉ እና ይህ መስመር በጣም ጥልቅ ከሆነ ወደ ግትርነት ሊያመራ ስለሚችል ጥንቃቄ ማድረግ ያስፈልጋል። ለዚህ ነው ብቸኛ ተጓዥ የተባለው ኃይሉ ትኩረት ላይ ነው። ነገር ግን ያ ትኩረት ዋጋ ያስከፍላል። ይህን ምልክት ካላችሁ ኃይላችሁን ለሌሎች ለማካፈል ጊዜ ስጡት። ብቸኝነታችሁ ራሱ ጥንካሬ ቢሆንም ግንኙነትም ያስፈልጋችኋል። ይህ ምልክት ካገኛችሁ መርፌ ብላችሁ ኮሜንት ላይ ጻፉልኝ፣ ምክንያቱም ቀጣዩ ምልክት ፈጽሞ የተለየ የነፍስ መንገድ ይዟል። ሁለተኛው ምልክት ደግሞ ሁለት ትይዩ የሆኑ ቋሚ መስመሮች ናቸው። እነዚህ መንታ በሮች ወይም ዘ ትዊን ጌትስ ይባላሉ እና በብዛት የሚወጡት በጥልቅ ሀሳብ ውስጥ ባሉ ሰዎች ላይ ነው። እነዚህ መስመሮች ካሉባችሁ እናንተ በቁሳዊ ዓለምና በመንፈሳዊ ዓለም መካከል እንደ ድልድይ የምትታገሉ ናችሁ። በተፈጥሯችሁ ሰዎችን የማማከር የማስታረቅና የመፈወስ ጸጋ አላችሁ። በሕይወታችሁ ብዙ መንፈሳዊ ሸክም የምትሸከሙና ለሰዎች መፍትሄ የምትሆኑ ናችሁ። ሰዎች ወደ እናንተ መጥተው የልባቸውን መናገር ይወዳሉ። እንግዲያውስ እናንተ የሰላም መልእክተኞች ናችሁ። ይህ ግን ሁለት ገጽታ ያለው ስጦታ ነው። ሁለቱ መስመሮች ትክክለኛ ትይዩ ናቸው ወይስ አንዱ ከሌላው ይርቃል ወይም ይቀርባል? ትክክለኛ ትይዩ ከሆኑ ይህ ሚዛናዊ የመረዳት ችሎታ ያሳያል። የብዙ ሰዎችን አመለካከት በቀላሉ መረዳት ትችላላችሁ። መስመሮቹ ግን ወደ ውስጥ የተጠጋጉ ወይም ወደ ውጭ የተዘረጉ ከሆኑ ይህ ድልድይ የመሆን ስጦታችሁ አንዳንድ ጊዜ ለራሳችሁ ድካም ምክንያት ይሆናል። የሌሎች ሸክም ስለምትሸከሙ ራሳችሁን መንከባከብ ቸል ልትሉ ትችላላችሁ። ለሰዎች ድልድይ ከመሆናችሁ በፊት ለራሳችሁ ጊዜ መስጠት እንዳለባችሁ አስታውሱ። ይህ ምልክት ካላችሁ በር ብላችሁ ኮሜንት ላይ ጻፉልኝ። በመጨረሻም ግንባራችሁ ላይ ብዙ ወይም የተወሳሰቡ መስመሮች ካሉ ይህ የጥበብ ወንዝ ወይም the river of wisdom ይባላል። ይህ የሚያሳየው ነፍሳችሁ በብዙ የህይወት ፈተናዎች ውስጥ አልፋ እንደመጣች ነው። እናንተ ተዋጊ ነፍሳት ናችሁ። የገጠማችሁ መከራ ሁሉ ግንባራችሁ ላይ ጥበብ ሆኖ ተቀርጿል። እንደነዚህ አይነት ሰዎች ከእድሜያቸው በላይ የበሰሩና ነገሮችን ቀድመው የማየት ችሎታ አላቸው። ነገር ግን ይህ ብዛት ያለው መስመር ሌላ ጎን ጭምር ይዟል። መስመሮቹ የተደራጁና ለስላሳ ናቸው ወይስ የተበጣጠሱና በተለያየ አቅጣጫ የሚሄዱ ዚግዛግ? የተደራጁ ከሆኑ ፈተናዎቻችሁ ወደ ጥበብ በትክክል ተቀይረዋል ማለት ነው። የተበጣጠሱ ከሆኑ ግን ይህ ካለፈው ህመም ያልተፈወሰ ስሜት ሊቆይ እንደሚችል ይጠቁማል። ጥበቡ አለ፣ ነገር ግን ቁስሉ ገና ሙሉ በሙሉ አልተፈወሰም ሊሆን ይችላል። ይህን ምልክት ካላችሁ ጠባችሁን ለማክፈር ጊዜ ስጡ፣ ነገር ግን ያንኑ ቁስል መፈወስ ቸል እንዳትሉት። ይህን ምልክት ከራሳችሁ ላይ ካያችሁት ወንዝ ብላችሁ ኮሜንት አድርጉ። ከነዚህ 3 ዋና ዋና ምልክቶች በተጨማሪ አንድ ተጨማሪ ጥቃቅን ዝርዝር ግምት ውስጥ ለማስገባት ተገቢ ነው። መስመሮቻችሁ በቅንድቦቻችሁ ላይ ቀጥ ብለው ይቆማሉ ወይስ ወደ ውስጥ ያጠነጥናሉ ወይም ወደ ውጭ ይዘረጋሉ?
ይህ ዝርዝር ስለ ራስ ትኩረት ወይም ሰልፍ ፎከስ ደረጃችሁ ይነግረናል። መስመሩ ቀጥ ያለ ከሆነ ሚዛናዊ ስብዕና አላችሁ ማለት ነው። ወደ ውስጥ ካጠነጠነ ወይም ወደ ውጭ ከተዘረጋ ግን ይህ በግላዊ ግንኙነቶቻችሁ ውስጥ የተወሰነ ፈተና ሊገጥማችሁ እንደሚችል ጥንታዊ ትውፊቶች ይጠቁማሉ። ራስ ወዳድነት ወይም በራስ ላይ ብቻ ማተኮር ሊፈጠር ይችላል። ይህ ምልክት ካላችሁ ለሌሎች ቦታ መስጠት ላይ ትንሽ ተጨማሪ ጥረት ብታደርጉ ጠቃሚ ይሆናል። በተጨማሪም ግንባራችሁ ላይ ያሉት መስመሮች አግድም ከሆኑ ይህ የእውቀትና የጥበብ ምልክት ነው ይባላል። ነገር ግን እነዚህ አግድም መስመሮች የተቆራረጡ ከሆኑ በሕይወታችሁ ውስጥ የሚገጥማችሁ መሰናክሎች ምልክት ሊሆኑ ይችላሉ። ይህ ምልክት በእናንተ ላይ ካለ 10 ብላችሁ ኮሜንት ላይ ጻፉልኝ። አሁን ወደ እጅግ ጥልቅ ወደ ሆነው ሚስጥር እንግባ። በቅንድብ መካከል የሚወጡት መስመሮች አብዛኛው ጊዜ የቁጥር 11ን ቅርጽ ይይዛሉ። በቁጥር ጥናት ወይም ኒውመሮሎጂ እና በመንፈሳዊ ዓለም 11 ቁጥር እጅግ የተቀደሰ ማስተር ቁጥር ወይም ማስተርስ ነምበር ይባላል። የመንፈሳዊ መነቃት፣ የጥበብ፣ የፖርታል ወይም የመግቢያ በርና የከፍተኛ ንቃተ ህሊና ምልክት ነው። በግንባራችሁ ላይ የ11 ቁጥር መስመር መኖሩ በራሳችሁ አካል ላይ የተጻፈ የመንቃት ምልክት ተደርጎ ሊወሰድ ይችላል። ወደ ሌላኛው የንቃተ ህሊና ወይም ዳይሜንሽን የተሻገራችሁ መሆናችሁን የሚያሳይ የተፈጥሮ ፊርማ ነው። አንዳንዴ ደግሞ መስመሩ የቪ ቅርጽ ይይዛል። ይህም የድል ወይም የቪክቶሪ ወይም የከፍተኛ ኃይል መቀበያ አንቴና ወይም ቤዝል ተምሳሌት ነው ይባላል። ምልክታችሁ 11 ቁጥር ይምሰል ወይም ቪ ሁለቱም የራሳችሁ ብቸኛ የመንፈስ ፊርማ መሆናቸውን አስታውሱ። ምልክታችሁ 11 ቁጥር ይመስላል ወይስ ቪ? ከታች ኮሜንት ላይ ይንገሩኝ። ይህን ሳስብ አንድ አስደሳች ነገር ትዝ ይለኛል። በህልማችሁ ውስጥ ግንባራችሁ የሚያበራ መስሎ ካያችሁ ይህ ብዙ ጊዜ ሶስተኛው አይናችሁ በእነዚህ አካላዊ መስመሮች በኩል እየተከፈተ መሆኑን ያሳያል። ግንባራችሁ ላይ ያለው አካላዊ ምልክትና በህልም ውስጥ የሚታየው ብርሃን ሁለቱም የአንድ መንፈሳዊ እውነት ምልክቶች ናቸው ይባላል። ይህን ህልም አይታችሁ ካወቃችሁ ከታች ባለው ኮሜንት አጋሩን። እነዚህን መስመሮች ተረድታችሁ ከጨረሳችሁ በኋላ አንድ ጥያቄ ይቀራል። ይህንን ኃይል እንዴት ሚዛናዊ ማድረግ ይቻላል? የተመረጡት ሰዎች ይህ መስመር የውስጣዊ ጉዟቸው ውጤት መሆኑን ተረድተው ኃይላቸውን ሚዛናዊ ማድረግ ይኖርባቸዋል። በመጀመሪያ ማሰላሰል ወይም ሜዲቴሽን ይጠቅማል። በምታሰላስሉበት ጊዜ ትኩረታችሁን በሁለቱ ቅንድቦቻችሁ መካከል ባለው ክፍተት ላይ አድርጉ። እዚህ አካባቢ የተከማቸውን የኃይል ውጥረት በረጅሙ በመተንፈስ እንዲፈታ አድርጉት። በሁለተኛ ደረጃ የኃይል ማጽዳት ወይም ኢነርጂ ክሊሪንግ ይጠቅማል። ከሰዎች የምትቀበሉትን አሉታዊ ኃይል ማስወገድ ልምድ አድርጉ። የሶስተኛው አይን ቻክራችሁ ሲጸዳ በግንባራችሁ አካባቢ ያለው ጥብቅነት ይላላል። በሶስተኛ ደረጃ ምስጋናና ሰላም ይጠቅማል። የውስጥ ሰላም ሲሰፍን የፊት ጡንቻዎቻችሁ ይፍታታሉ። መስመሩ የጥንካሬያችሁ ምልክት ቢሆንም ፊታችሁን ዘና በማድረግ የፍቅርና የብርሃን ኃይል እንዲፈስ መፍቀድ ያስፈልጋል። ብዙ ሰዎች እነዚህን መስመሮች በክሬም ወይም በቀዶ ጥገና ለማስወገድ ይሞክራሉ፣ ነገር ግን የዕጣ ፈንታቸውን ካርታ እያጠፉ እንደሆነ አያውቁም። በብዙ ትውፊቶች ውስጥ እነዚህ መስመሮች የሚታዩት መንፈሳችሁ ካለፉት ሕይወቶች የተገኘ ጥበብ ይዞ ስለከበደ ነው ይባላል። ስለዚህ ከዛሬ ጀምሮ እነዚህ መስመሮች እንደ እርጅና ሳይሆን እንደ የመንፈስ ደረጃ ማደግ ወይም ሌብሊንግ አፕ ማየት ጀምሩ። እያንዳንዱ መስመር የተወጣችሁት ፈተና ማረጋገጫ ነው፣ የጎደላችሁት ነገር ምልክት አይደለም። የግንባራችሁ ላይ ያለው ፍሮውን ላይን ዝም ብሎ የቆዳ መሸብሸብ አይደለም። እናንተ የብዙ ውጣ ውረዶች አልማዝ፣ የዓለምን ምስጢር ለመረዳት የተመረጡና በውስጣችሁ ትልቅ መንፈሳዊ ብርሃን የያዛችሁ ነፍስ መሆናችሁን የሚመሰክር የህይወት መጽሐፋችሁ ገጽ ነው። እስከዚህ ድረስ ስንት ሰዎች መርፌ ብለው ስንት ደግሞ በር ወይም ወንዝ ብለው እንደጻፉ ማየት እፈልጋለሁ። ስለዚህ እስካሁን ካልጻፋችሁ የትኛው ምልክት እንዳላችሁ ከታች ኮሜንት አድርጉ። ምክንያቱም ማህበረሰባችን ስንት የነፍስ አይነት እንደያዘ ማየት እፈልጋለሁ። ምናልባት ዛሬ ግንባራችሁ ላይ ያሉት መስመሮች የጭንቀት ምልክት ሊመስሏችሁ ይችላሉ። ነገር ግን አስታውሱ፣ ዛሬ ነገሮች መጥፎ ቢመስሉ ነገ ሙሉ በሙሉ ሊቀየሩ ይችላሉ። ፍጹምነትን መፈለግ የፍጥረትን ጠላት ነው እንዲል ፊታችሁ ላይ ባለ ምልክት አትጨነቁ። ይልቁንስ ያንን ምልክት እንደ መንፈሳዊ ጥንካሬ ቀይሩት። እናንተ ብቻችሁን አይደላችሁም። ድጋፍ ፈልጉ። የውስጣችሁን ድምፅ በጥንቃቄ አድምጡ። እንግዲህ መስታወት ውስጥ አይታችሁ የትኛውን ምልክት አገኛችሁ? መርፌውን፣ በሮቹን ወይስ ወንዙን? በኮሜንት ላይ መርፌ፣ በር ወይም ወንዝ በማለት አጋሩ። ይህ ቪዲዮ ለሌሎች እንዲደርስ ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ሁኑ። አብሮነታችሁን ለእኔ ትልቅ ብርታት ነው። ለሁላችሁም ስኬትና ደስታን እመኛለሁ። በሚቀጥለው ቪዲዮ እስክንገናኝ ቸር ያቆየ